ጥያቄ ቁጥር 1 አማኝ ለእግዚአብሔር መኖሪያ እንዲሆን አብረን የምንሰራው በማን ነው? ሀ በኢየሱስ፣ ለ በደሙ፣ ሐመሩሃ በመንፈስ ቅዱስ። የአንደኛው ጥያቄ ትክክለኛው መልስ ሐመሩሃ በመንፈስ ቅዱስ ኤፌሶን ምዕራፍ 2 ቁጥር 22። ጥያቄ ቁጥር 2 ከቀደሙት ሰዎች የተደበቀው ነገር ግን ለቅዱሳን ሐዋርያትና ለአዲስ ኪዳን ነቢያት የተገለጠው ምስጢር የትኛው ነው? ሀ መዳን የሚገኘው በእምነት መሆኑን፣ ለ ኢየሱስ ከሴት መወለዱን፣ ሐመሩሃ አሕዛብ የተስፋው ቃል ኪዳን አብሮ ተካፋይ መሆናቸውን። የሁለተኛው ጥያቄ ትክክለኛው መልስ ሐመሩሃ አሕዛብ የተስፋውን ቃል አብረው ተካፋይ መሆናቸውን ኤፌሶን ምዕራፍ 3 ከቁጥር 5 እስከ 6። ጥያቄ ቁጥር 3 የተደበቀውን ምስጢር ለሐዋርያትና ለነቢያት የገለጠላቸው በማን ነው? ሀ በመንፈስ፣ ለ በቤተ ክርስቲያን፣ ሐመሩሃ በኢየሱስ ክርስቶስ። የሦስተኛው ጥያቄ ትክክለኛው መልስ ሀ በመንፈስ ኤፌሶን ምዕራፍ 3 ቁጥር 6። ጥያቄ ቁጥር 4 እግዚአብሔር ጳውሎስን የወንጌል አገልጋይ ያደረገው በምን ዓላማ ነው? ሀ የቤተ ክርስቲያንን ስደት እንዲያቆም፣ ለአሕዛብ ወንጌልን እንዲሰብክ፣ ሐመሩሃ የአይሁድን ሕግና ልማዶች መከተል እንዲያቆም። የአራተኛው ጥያቄ ትክክለኛው መልስ ለአሕዛብ ወንጌልን እንዲሰብክ ኤፌሶን ምዕራፍ 3 ቁጥር 9። ጥያቄ ቁጥር 5 ጳውሎስ በምዕራፍ 4 ላይ ራሱን እንደምን ገልጿል? ሀ የጌታ እስረኛ፣ ለ የጌታ ሐዋርያ፣ ሐመሩሃ ሎሌው። የአምስተኛው ጥያቄ ትክክለኛው መልስ የጌታ እስረኛ ኤፌሶን ምዕራፍ 4 ቁጥር 1። ጥያቄ ቁጥር 6 ጳውሎስ የኤፌሶን አማኞችን እንዴት መመላለስ እንዳለባቸው አሳስቧቸዋል? ሀ የተንሣኤውን ጌታ ተስፋ በማድረግ፣ ለ በፍቅር በመራመድ፣ ሐመሩሃ በተጠሩበት መጠራት። የስድስተኛው ጥያቄ ትክክለኛው መልስ ሐመሩሃ በተጠሩበት መጠራት ኤፌሶን ምዕራፍ 4 ቁጥር 1። ጥያቄ ቁጥር 7 የኤፌሶን አማኞች እንዲሄዱ የተነገራቸው በየትኛው ክርስቲያናዊ በጎነቶች ነው? ሀ በትሕትና፣ በየዋህነት፣ በትዕግሥትና በፍቅር፣ ለድሆችን በማሰብና በመለገስ፣
ሐመሩሃ ዘወትር በመጸለይና በመጾም። የሰባተኛው ጥያቄ ትክክለኛው መልስ በትህትና፣ በየዋህነት፣ በትዕግስትና በፍቅር ኤፌሶን ምዕራፍ 4 ቁጥር 2። ጥያቄ ቁጥር 8 የክርስቲያናዊ አንድነት የሚባሉት ምን ናቸው? ሀ አንድ አካልና አንድ መንፈስ፣ ለ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ሐመሩሃ አንድ መንፈስ፣ አንድ አምላክ፣ የሁሉም አባት። የስምንተኛው ጥያቄ ትክክለኛው መልስ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ኤፌሶን ምዕራፍ 4 ቁጥር 5። ጥያቄ ቁጥር 9 ጳውሎስ የኤፌሶን አማኞችን በሰላም ማሰሪያ ለመጠበቅ ትጉ ያላቸው ምንን ነው? ሀ ቤተ ክርስቲያንን፣ ለ የመንፈስ አንድነትን፣ ሐመሩሃ የወንድሞች እምነትን። የዘጠነኛው ጥያቄ ትክክለኛው መልስ ለ የመንፈስ አንድነትን ኤፌሶን ምዕራፍ 4 ቁጥር 3። ጥያቄ ቁጥር 10 ጸጋ የተሰጠን በምን መጠን ነው? ሀ እንደ ጽድቃችን መጠን፣ ለ እንደ እምነታችን መጠን፣ ሐመሩሃ እንደ ክርስቶስ ስጦታ መጠን። የአስረኛው ጥያቄ ትክክለኛው መልስ ሐመሩሃ እንደ ክርስቶስ ስጦታ መጠን ኤፌሶን ምዕራፍ 4 ቁጥር 7። የጌታችሁ ነው። ሰብስክራይብ አድርጉዋ። አደረጋችሁ? እሺ፣ እናመሰግናለን።